አቤት አንዳንድ ሰው ላይቭ ላይ እያለ ፎሎ ሲደረግ ለምሳሌ አሁን የሱቄ አካውንት መጥቶ ፎሎ አድርጎሽ ላይቭ ላይ እንደሌለሽ ነገር ነው የሚያሳየው። ምንድን ነው አጋጥሞሻል? አጋጥሞኝ እኔን ራሱ አንቺ ስም በሌላ አካውንት ልገባ ብዬ ትናንትና ለመቅዳት መዲናን እምቢ አለ። ፎሎ አድርጌሽ ላይቭ ላይ እንደሌለሽ ነገር ነው የሚያሳየኝ። እንትን ቲክቶክ ላይት አይደለም፣ ትክክለኛው ቲክቶክ ነው። አዎ ለምን? አዎ ያጋጥማል። ለምን ጋይስ? እኔ ግን አቀሙቶቼ ምን ማድረግ አለብን? ምንድነው መደረግ ያለበት በእንደዚህ አይነት ሁኔታ? እኔ አጋጥሞኝ አያውቅም። ሚቱ እያለ ነው ዘጋችብን። ደውሉባት፣ አጨልሏት። እዚህ ለስንቱ ዘግታችላች በአንዴ። መቼም ስልኳን ከዘጋች ቢዝነሷ ነው። እነ ማዳም ሲደውሉ በምን ያገኟታል? ሁለተኛውስ? እሺ ሁለተኛውን እንስጣችሁ። ኦኬ ጥሩ ሀሳብ። ሁለተኛውን ቁጥር እንስጣችሁ። እሺ ቆይልስት። ኦኬ ራሴን እንዳገኘው ራሴን ማግኘት አልቻልኩም። ሁለተኛውን ስልክ ልስጣችሁ ፍቅሮቼ። 53 ያው እንደተለመደው ፕላስ 966 የሳውዲ አረቢያ ኮድ ነው። እሱን ታስገባላችሁ። እሺ 53 79 91 63 5 የሳውዲ አረቢያን ኮድ ካስገባችሁ በኋላ ኮመንት ላይ እንዳትጽፉ እሺ። ራሳችሁ ጋር ያዙ ፕሊስ። ይዘጋል ኮመንት ቁጥር ሲጻፍ። ጭራሽ ከናገር ኮድ የሚጽፉ ከሆነ ዋርኒንግ ይሰጠኛል። ፕሊስ ሞዴሬተሮች ኮድ እንትን ኮመንቱን ዝጉት ፕሊስ አንዴ። ኦኬ አንዱ ሲዘጋ አንዱ ስለሚከፍት ከሆነ ችግሩ። በቃ ፈጣሪ ሁደስ ላይተሯ ዘጋች መስዬ ከፈተች። መጀመሪያ እያሱ ዘጋ የሆነ ሰው ከፍታ። አሁን ዳሙ ዘግተዋለች። ሌላ ሞዴሬተር ደግሞ እንዳይከፍተው። እሺ ፕላስ 966 53 79 91 63 5 ራሳችሁ ጋር ያዙ። እዚህ ኮመንት ላይ መጻፍ አይቻልም። 53 79 91 63 5 ደውሉላት። አሳራና ብላት እየደወላችሁ ሲመራት ስልኳን ትዘጋለች። ጨምላቃ
ዘጋችው። ስራዋን አስቆምንባት ማለት አለ። መዳሞች በምን ይደውላሉ? ስራዋን አስቆምናት ማለት እኮ ነው። እዚህ መታ በሰላም ብትመልስ ኖሮ ስልኳን ማን አደረገው? ይዘባት ነበር። ስራዋን በገዛጇ ሹራቢ በስኩቶች ኬስ ይደረደ ልጅ ላይ ብለን አለች። ፎቶዋም ይለጠፍላታል ገና ከፈለገች። ኦኬ እንዲህ እናድርገዋ ታዲያ። ቆይ እንደዚህ አይደለም ያሰብኩት። ቆይ እንደዚህ ሳይሆን ያሰብኩት የሁላችንንም እንዲያርጌ ከዛ ታቡዬ አካውንቴ ላስገባው። ችግር የለም እኮ ምንድን ነው የሚሸጠው? ንገረና። ታሳይ እንግዲህ እዛ ያለችው ዮ ክፈቺ ማኪ። ይኸውና። ሰላም፣ እንዴት ናችሁ? ዘመናዊ አልባሳት እንዴት ነሽ? አለ እንዴት ናቸው? አለን አለልሽ ማለት ነሽ? ማን ነው? ስሜ ማኪ ነው። ማኪ ይባላለሁ። ማኪ። ኦኬ። ምንድን ነው የሚሸጨው ማኪ? አባያ፣ ፉስታን፣ ሁሉም ነገር ዘመናዊ። ተነሺ እና ሳያቸው ቤቱ ነው። ዘመናዊ አልባሳት። አዎ። ኦኬ። አሳያችሁ። እሺ። ሙቤ ሎክማን እንደ ሎክማን ፋሽን ነው የሚለው። ጓደኛዬ ነው። ኦኬ። ሙቤ ቪዲዮ ኮንትን አይዞርም። ችግር የለውም። እንደዛው በውስጥ በኩል አሳይ። ችግር የለውም። እሺ። ፊሊፕ ካሜራ አታውቂም እንዴ? አውቃለሁ ግን እምቢ አለኝ። እምቢ ደርቋል አሉ። እጄ እንግዲህ ወይ መመታት ወይ የሆነ ነገር ያስፈልገዋል መሰለኝ። አይ አላወቀችበትም ይሆናል እንጂ እንዴት እምቢ ይላል? እስኪ ውዴ ፊሊፕ ካሜራ የሚለው ነው። 50 ሰው እና 100 ሰው አልፎላት አያውቅም። ዛሬ 11,000 ሰው ስለሆነ ድንገት ደንግጣ ይሆን ዘጋችሁ። ደንግጣም ሊሆን ይችላል። ፎሎ አድርጉና እስኪ አንዳንድ ቃቅዙ። ቆይ ካሜራ ላዞራ። ይኸውልሽ 3 ነጠብጣቧን ንኪና ከዛ ፊሊፕ ካሜራ። ለምን ታይ እዚህ ቪዲዮን ራሱ ስነኪው እንደዚህ መጀመሪያ ስነኪው ሁለተኛ ላይ ያለችውን ስነኪያት ሙቤ እምቢ አለኝ እኮ ይዘጋል። አሁን ይዘጋል እንጂ አይከፍትም። ቀጥሎ ያለውን ነው ይሄ ቪዲዮ ይዘጋል። ቀጥሎ ላሳይሽ። ቆይ እኔ ላሳይሽ የኔን አካውንት እሺ፣ ላይቭ አስገብቼ ላሳይሽ እና ከዛ ይገባሻል። እሺ ምንድን ነው? ራስሽን ትነኪያለሽ። ከዛ ራስሽን ትነኪና እንዴት ነው ማሳያት? ሪካርድ ነው እንደዚህ ማድረግላት ወይስ አለ እኮ እዚህ እምቢ አለኝ እንጂ ሀቢባ እንዲህ ነካ ታደርገዋለች። ቪዲዮን ራሱ ነካ ስታደርገው አንደኛው ቪዲዮ ይመጣላታል። ቀጥሎ ያለው ትንሿ ካሜራ ትመጣለች። እሷን ነክታ ሴቭ ማድረግ ነው። የለችም ሙቤ ወላሂ የለችም። ቆይ እኔ ላሳያት ነው እንዴ። የሆነ ነገር ሆኗል። በቃ ሆኗል እኮ። ኧረ አይደለም ምንም አልሆነም። እሷን ያልገባት
የምር ገብቶኛል። ጠብቂ፣ ፍሊተር እየፈለኩ ነው። ያለ ፍሊተር ካሜራ እንዳላበራ ነው። ወይ አቢባዬ ፊልተር ይኸውልሽ አሁን አብርቻለሁ። ኦኬ እንደዚህ ነሽ። ራስሽን ትነኪያለሽ። ራስሽን ስትነኪ የቪዲዮ ምልክት ይመጣል። ኦኬ ቪዲዮን ትነኪያለሽ። መቶኛል። አይዞርም። እኔ ፍቃድ ካልሰጠሁት አይበራም እዚህ ጋር። ኦኬ ገባኝ። you can invite me ከሰከንዳቶች በኋላ ነው። ይኸውልሽ ይኸውልሽ ይታይሻል። አሁን ይታይሻል እዚህ ጋር ይሄ እኔ ነኝ። ይሄ የኔ ሰከንድ አካውንት ነው። ይሄ ስነካው ራሴን ነካውት ስነካ ይታይሻል። ስነኪ እንዲህ ነው የሚመጣው። ይታይሻል። ስትነኪ እንዲህ ነው የሚመጣው። ከዛ እዚህ ጋር ቪዲዮ አለ ይታይሻል። ኢንቫይት ነው የሚለው። እስቲ ቆይ ይኸው እዩት። እስቲ በዚህ እዩት። በሌላ ስልክ እዩት። የለም እኮ አትቀቢ ከጋዲ ያው ሙቤ ይታያል። የለም የትኛው ትንካ ድምጻችሁም ጠፍተዋል። ራስሽን ትነኪያለሽ። ከዛ ካሜራው ማኪ ደገ ፈዱላ ሜፉ ለከቱ ቂላ እሺ ለምስራ ሙቤ ምንም ዞራም ወይ ያራኒ እኔ አዳምጪኝ። ለምን አታዳምጪኝም? አይሰማም? ድምጼ አይሰማትም? ይሰማል። ይኸውልሽ ራስሽን ትነኪያለሽ። የኔ ካሜራ ዞሯል። አሁን በሰከንድ አካውንት ከኋላ ነው የሚታየው አይደለም? ያው ይሁት በዚህ ስልክ ያው በሱ ስልክ የሚታየን እሱ አይደለማ፣ ሌላ ነው እያሳይሻለሽ። አንቺ እኔ ለምን አታውቂም? ወደ ላይ አይታይም። እንደዚህ አይታይም እኮ የለም እኮ ልሄድ እንዴ ጉድ ፈላ። ንኪው ከዛ ንኪ ይኸውልሽ ውዴ። እሺ እኔን አዳምጪኝ ማኪ። እስኪ ፊት ለፊትሽን ንኪና ፎቶ አንሺ። እንዲህ ንኪና ፎቶ አስተሽላኪልኝ። ኦኬ አንሺ ፎቶ አንሺ። ንኪው መጀመሪያ ፊት ለፊትሽን ንኪው፣ ቪዲዮ ንኪው። የሆነ ነገር ያመጣል። ፎቶ አስተሽላኪ። ከዛ አክብቦ ይነግርሻል የቱ እንደምትነኪው። እኔ እኮ አሁን ማሳይሽን ይሄንን እኮ ነው የምትነኪው። ይሄንን እቺ አንደኛ ሁለተኛ ላይ የዚህ ከቪዲዮ ቀጥሎ የፎቶ ምልክት አለ። አሳየት በዚህ አታይም? እዚህ ጋር የሆነ ነገር ሆኗል መሰለኝ። ያው ይሁት እስቲ እኔም የለም አይታያችሁም? ያው የለም እኮ ሌላ ነገር ነው። እሷ የምትነካው አታዳምጥም። ዝም ብለሽ እኔ ነኝ አንዴ ይሄን ማሪ ራስሽን ስትነኪ እንዲህ ነው የሚመጣው። ከታች ፍሊተሮች አሉ ይታይሻል። ራስሽን ስትነኪ ፊትሽን ንኪው። እስኪ አሁን ፊትሽን ንኪው። እስቲ ላሳያችሁ። ያንን ስልክ ታዩና አንቺ ግንባርሽን ንኪ፣ ራስሽን ንኪ። ንካለው። አዎ ራስሽን ስትነኪ እንዲህ ነው የሚመጣልሽ። እና ማይክሮፎን እና ካሜራ ኢንቫይት ቮይስ ራይንት። ጎበዝ ካሜራውን ንኪው። ቪዲዮ ከዛ ካሜራ ይዘጋል። የኔ ግን ይኸውልሽ ካሜራውን ስነካው ይዞራል። ይታይሻል? አዎ አይቻለው። መጀመሪያ ያለው ካሜራው ጎን ያለው ምንድን ነው የሚለው? ኢንቫይት። ሌላ ደግሞ ማይክሮፎን። ኦኬ ከማይክሮፎን ይኸውልሽ ከማይክሮፎን በፊት የሆነ ነገር አለ። ከዛ ካሜራ አለ። ከዛ ቪዲዮ አለ። ማይክሮፎን በፊት ምንም የለም። ከዛ ቀጣይ ደግሞ ካሜራ፣ ቀጣይ ኢንቫይት፣ ቀጣይ ደግሞ ቮይስ ነው። ካሜራውን እኮ ነው የምትነኪው። ካሜራ ሲነካ ይዘጋል። የኔ ቪዲዮ ሲነካ ነው የሚዘጋው። ይኸውልሽ ቪዲዮን አንቺ ቪዲዮን ነው እየነካሽ ያለሽ። አየሽ? አዎ ያደረቅሽኝ እኮ እናቴ ቪዲዮን ነበር እየነካሽ ነው ያልኩሽ። ካሜራውን እሱ ሁለተኛውን አልሐምዱሊላህ የለም ይላሉ። እዛ በቁጥር ነው ያስረዷት። አሁን አንደኛ ሁለተኛ ብዬ እኔ እኮ በጣም ሳስረዳ እንዲፈትፍቼ ነው ማጎርሰው። እናንተ እኮ ናቸው። ችግር የለውም እናቴ። ቪዲዮውን ነበር ስነካላት ፎቶውን ነው። እና ይሆን ምርጥ አባያዎች አለን፣ ሺቲዎች፣ ሹፎን ድሪያዎች አለን። ማዘዝ የምትፈልጉ ዱባይ አጅማን ነኝ ያለ ነው። መብሩክ በሉት ጋይስ፣ መብሩክ በሉት። የሙቤ ሱቅ ነው። ሙባረክ ሱቅ ከፍቶ ነው። መብሩክ በሉት። ፎሎ አድርጉት ጋይስ። እዚህ ጋር 12,000 ሰው ፎሎ ካላደረገው ቤቱን ማለት ነው በጣም አዝናለሁ ማለት ነው። ፎሎ አድርጉት። የሙባረክ ሱቅ ከፍቶ ነው ወንድማችን እና
ሙቤ ኤንድ ሎካም ፋሽን ነው የሚለው። ዘመናዊ አልባሳት፣ የኮስሞቲክስ ውጤቶች አሉላችሁ። ፎሎ በማድረግ ግዙ። የመጀመሪያው ስቴፕ ግን ፎሎ፣ ምቀኛ ካልሆናችሁ ፎሎ አድርጉ። ሺቲዎች፣ ቦርሳዎች፣ ምርጦች ቦርሳዎች አለኝ። ቦርሳዎች እዩ ሲያማምሩ የሚያማምሩ ዘመናዊ ቦርሳዎች፣ ኮስሞቲክሶች፣ ኤስፔሻል ሺቲ፣ ሁሉም ነገር ባህላዊ፣ ሁሉም ዘመናዊ አልባሳት፣ ሁሉም አይነት ዘመናዊ አልባሳት። የሴቶች የወንድ የላችሁም? የወንድ የለም። ኦኬ ታስገባላችሁ ወደፊት? አዎ አሁን የሴቶች ብቻ ነው። ጫማዎችም አሉ። እስኪ ጫማዎች፣ ወደ ጫማዎች ሂጂ። ጫማዎች አሉ፣ ቀሚሶች አሉ። ፎሎ አድርጉና ጋይስ። ኧረ የሌለ ነገር የለም። የሌለ ነገር የለም። ሁሉም ነገር አለ። በጣም አሪፍ የሚያማምሩ ቀሚሶች አሉላችሁ። ጫማ፣ ኮስሞቲክስ፣ ጌጣጌጥ አላችሁ? አዎ ጌጣጌጥ ሁሉም አለን። ሁሉም እስቲ ነገር ጌጣጌጦች ጋር ሂጂ አላል። የምን ጌጣጌጥ መጣችሁ እንዴ? እኔ ሳላ ይመጣል እኮ እሱ አለናት በይ፣ እናመጣለን በይ። ጌጣጌጦች እናመጣሉ። ኮስሞቲክሶች አላቸው። ኮስሜቲክሶች፣ ቦርሳዎች፣ ዘመናዊ አልባሳት፣ ጫማዎች ኤም ኤንድ ኤል ኤምኤል ፋሽን። ወይ ዋርኒንግ በለው። ኮፒ ብራንዶች አሉ እንዴ ሙባረክ? ወላሂ የሆነ እንትን የተሰቀለ የሆነ ነገር አይቼ ነበር። ዋርኒንግ ሰጣታ። የሆነ ካምፓኒ ስም የብራንድ ስም ከታየ እኮ ይዘጋል። ቲክቶክ አይፈቅድም። ለምሳሌ ቻናል ወይ ሉዊስ ቪቶን የሆነ ነገር የሴቶች ቁምጣ ባለፈው ሳይቼ እኔ ዋርኒንግ ሰጥቶኛል። አይፈቅድም። እንደሱም ቁምጣ ፓንት ምናምንም አይፈቅድም። ፓንት ማለት ፈረቼ ነው እንጂ ያው ነው። ፓንት ታይቶ ነው በአደባባይ። ጉዳችን ፈላ። አሁን 3 ቀን ነው ዋርኒንጉ። ለእኔ አይደለም የሰጠው ለእሷ አካውንት ነው የሰጣት። ግን ኦኬ ወይ 1 ቀን ነው ወይ 24 ሰዓት ነው ምናምን ነው የሚሆነው። ለአንተ በቀደም ትልቁ አካውንት ዋርኒንግ የሰጠክ በምንድን ነው? መኪና ነው እንትን አሳይተክ ቤልት ወይንስ መሪ? ቤልት ድንገት ትንሽ አይቶ ወዳው ቪዲዮ ላክልኝና 3 ቀን አለኝ። እንዲህ ነው። ቤልት ካየ መሪ ካየ ይዘጋል። ለምን ሰው እየነዳ ላይቭ እንዲገባ አይፈልግም። ለምን የሰው ህይወት አደጋ ላይ እንዳይወድቅ ገባክ? ቲክቶክ እኮ በጣም ነው የሚያሽቃብጥ። ወድቋል እንጂ ሳውዲ ላይ ከነ ቤተሰብ ሙሉ አልቆ አይደለም እንዴ የተጀመረው ነገር? ላይቭ እየነዳ መኪና እየነዳ ላይቭ ገብቶ ቤተሰብ ሙሉ አባት ልጅ ገና ቲክቶክ እንደጀመርን እኮ ያ ቪዲዮ እየነዳ ገብቶ ነው ላይቭ ላይ ሆኖ በጣም ብዙ ሰው ይዞ መኪና ተገለበጠ። እና አባት ልጅ አንድ ላይ ሞቶ ያሳዝናል። አይቀጣም ወይ ተስብዬ። ፌስቡክማ ምን አገባው ብንሞት፣ ቲክቶክ ነው እኮ የሚያዝንልን። እሺ ቲክቶክ አዛኙ ፌስቡክ ጨካኝ ያረግሽው በጣም አይ ሆነሽ። ከባለቤቷ ጋር አወራን ሙቤ አሁን በላካችሁ ስልክ እና በጣም ፋውል ሰርተውታል። በደንብ እንትን አድርገው መጥተው ነበረ መሰለኝ እዚህ ሰራተኛና ማህበራዊ ክህሎት ሚኒስቴርም መጥተው ኤጀንሲውንም አግኝተው ከዛም በኋላ ውክልናም ለዚህ ሴትዮ እንዲሰጥ ያስደረጉት እዚህ ያሉት ኤጀንሲዎች ናቸው። ተመልከት እንግዲህ እንዴት ነው። ሁለተኛ አስቀድመው ደግሞ እስቲ እንግዲህ እንዳለኝ የሚሆን ነገ ተቀጣጥረናል፣ ነገ ይመጣል፣ አብረን የሚመለከተው ቦታዎች ላይ እንሄድና እንጠይቃለን። አለክ ቀደም አንቺ እንዳልሽው የልጅቷ ህይወት ከማለፉ በፊት አስቀድመን እንደዚህ አይነት መከራ ውስጥ ናት ያለችው እና እገልሻለሁ እያሏት ነው ብለን አመልክተን ነበርና የሚገል ሰው አስቀድሞ አይናገርም ባሉ በሳምንቱ ነው የሚል ነገር ተነስቷል። ይሄ ራሱ ሲሪየስሊ መሄድ ያለብን ጉዳይ ነው። እንደዚህ አይነት ኬርለስ ህዝብን ማገልገል ዜጋን አገለግላለሁ ብሎ ስጋቱን በሚገልጽበት ሰዓት ቢያንስ ሰምቶ ፖዚቲቭ ምላሽ አቃለው ብዙዎቹ ጋር እንግዲህ አንቺም ታውቂያለሽ፣ አብረን እንሰራለን እህቶቻችን እንዲመከራ ውስጥ ነው ያሉት ስንል ኤጀንሲው ጋር ደውለው አስቀድመው ዋርኒንግ እንደዚህ አይነት ነገር እየተሰማ እያየን ስለሆነ
ያሉበትን ሁኔታ ሪፖርት አድርጉልን ብለው ይጠይቃሉ። የተባለው ሰው እንግዲህ የሚዝት ሰው የሚጮህ ውሻ አይናከስም እንደሚባለው ይሄ እገላለሁ ብላ የምትፎክር አታደርገውም፣ እየፎከረ የገደለ የለም ብሎ በሳምንት ውስጥ እችን እህት ማጣታችን ሰሞኑን ስለነገረኝ ነው። ይሄንን ግን ቼክ እናደርግ ነገ እመጣለሁ ብለውኛል። እንደዚህ አይነቱን ሰዎች መፋለም ነው ያለብን። በዚህ ይሄ ትልቅ የሆነ ተቋም ውስጥ ሁለተኛ ከዜጎች ጋር እንትን የሚል ሰው እንደዚህ አይነት ምላሽ መመለስ አለበት ብዬ አላስብም። ሲሪየስሊ እንጠይቃለን። ይህንን ምላሽም የሰጠበትን ምክንያትም አለቆች እንዲጠይቁ እናደርጋለን። በእርግጠኝነት ባለሙያ ነው የሚሆነው። ያለውን ሁኔታም ደግሞ ኤጀንሲውም እዚህም እዛም ያለውንም ነው በአንድ ላይ ያግዙናል። ታውቂያለሽ ከዛሬም ድረስ በቅንነት የዛንም ኤጀንሲ ሎጎ እና ስማቸው ልላክልክ ቁጥራቸው ለዛ ብራንች እንታውቃለህ። ተስብዬ ትናንትና መጥቶ ባልየው ውጭ ጉዳይ ሄጄ እየዛቱ አይደለም የሚገልሰው አይዝትም ብለው ባለመቀበላቸው ውጭ ጉዳይ አይደለም ስራና ክህሎት ሚኒስቴር ውጭ ጉዳይ አይደለም ሶሪ ስራና ክህሎት ሚኒስቴር ሄጄ ሊገሏት ነው ሚስቴን ስላቸው እየዛቱ አይደለም የሚገሉት ብለው ናቁኝ፣ አልተቀበሉኝም ማለት በሳምንቱ ግን ሞታ ይኸው ሞተችላችሁ ብዬ ሲሄድላቸው ግን ጻፉልኝ ደብዳቤ ያለ እናጋለው ከሞተች በኋላ በጣም ያሳዝናል። ይሄን ነው እንግዲህ እንደዚህ አይነቱን ነው አሁን ይልሽ በአንድ ተራ አንድ ዝም ብሎ ቁጭ ብሎ የወር ደሞዝን ብቻ የሚጠብቅ በአንዳንድ ባለሙያዎች ሁሉንም ተቋሙን እኔ ተክተው ቀን ከሌሊት ከኛ ጋር በሌሊት እንኳን ስንደውልላቸው ስልካቸውን የሚያነሱልን ብዙ ባለሙያዎችን አመራሮችን አውቃለሁ። ይሄ አንድ ሰው ግን እንደዚህ አይነት አድርጎ የዚህን ተቋም ኢሜጅ የሚያበላሽ አይነት ነገር ሲፈጠር እጅግ በጣም የሚያሳዝን ነውና ኤኒዌይ ያለውን ሁኔታ እኛ ነገ እመጣለን ብለውኛል። ሌሊት እመጣለን ብለውኛል። እስከ 3 ሰዓት እስከ 4 ሰዓት የሆነ ይሰራለችን 3:30 4 ሰዓት አካባቢ ስልካቸውን ስላለኝ እኔም ደውዬ ያገኛቸውና ከዛ እኔ ይዣቸው ሂጄ ያለውን ሁኔታ እናስረዳቸዋለን። የሚሆነውንም ደግሞ አቅጣጫ እናደርጋለን። ስናደርግ ግን እዚህ ባለው ኤጀንሲ ብቻም ሳይሆን እዛም ያለው እቺም አሁን መዲና በሰው ልጅ ህይወት ላይ እኔ አንዳንዴ የአይጥ ነው እንደው ዝቅተኛ ዋጋ አሁን ዶሮን በሺህ ገብቷል። በምን ምሳሌ እንደዛ እንኳን ክብር ለሰው የሰው ልጅ ህይወት ማለፍን እንደዛ እንኳን ትኩረት የማይሰጡ ወንትኖችን እንደው በነገራችን ላይ ሳውዲ ውስጥ ሰዎች የመቀበር እንትን እድል አላቸው። ምናልባት እኔ እስካሁን ድረስ የማውቀው አንድ ሰው ማንነቱ ያልታወቀ ሰው ሞቶ ሳውዲ ላይ ከተገኘ ማንነቱ ያልታወቀ ዜግነቱ፣ ስሙ፣ ፓስፖርቱ ምን ያልታወቀ ከተገኘ የሳውዲ መንግስት 6 ወር በረዶ ቤት አስቀምጦ ፈላጊ ካልመጣ ይቀብራል። ይህንን ነው የማውቀው። 6 ወር ጠያቂ እንደዛ ነው የማውቀው። እንግዲህ በ20 ቀን ትኩስ ሬሳ በ20 ቀን አጣድፎ መቅበር ቤተሰብ ውክልናውን እንግዲህ አንብበኳል። ቤተሰብ የልጃችን አስክሬን ይላክልን ብለው ውክልና ለመዲና ለቢሮ አለቃ ሰጥተው ያንን ኢግኖር አድርጎ መቅበር ማን ፈቀደላቸው? እሺ እንዲቀብሩ ቤተሰብ ውክልና ጽፎ ባለቤቷ በዚሁ አጋጣሚ እኔ ሀቡ ባለፈውም እንደው አንዳንዶች ዘለው ሲወጡ የነበረበትን ሁኔታ አሁንም ማንሳት እፈልጋለሁ። ምናልባት አንቺን እንትን የማይልሽ ከሆነ የምናገረው እኔ ስለሆነ ኃላፊነቱን የምወስደው እኔ ነኝ። ዜጎቻችንን እናገለግላለን ብላችሁ በተለያየ ሀገር ላይ ኤምባሲ ውስጥ የምትጋፉ የኤምባሲ ባለሙያዎች እኔ በድጋሚ ይሄ ሁለተኛ ነው። በሃናም ጉዳይ ላይ ተናግሬያለሁ። በዚህም ጉዳይ ላይ እዚህ ማህበራዊ ሚዲያ ላይ እኛ እንደ ምንድነው እንደ ሶሪ ወደ ሌላ እንዳይተረጎብ እንደ አሞራ እየመጣን የምንጮህ ስራ ስለሌለ ምናምን ነገር አይደለም። የእህታችን የወንድማችን ጉዳይ ያገባናል። ስለ እህታችን ስለ ወንድሞቻችን እንቆረቆራለን ብለን ነው። እናንተ ደግሞ ዛጋ እየተከፈላችሁ የምትሰሩ ችግር ሲፈጠር ችግሩ እንዴት ነው ብላችሁ ለመመለስ የማደፍሩበት ምክንያት ስላላችሁ እዚህ 10,000 ምናምን ሰዎች ባለው ውስጥም ስለምትሰሙ መልእክቶቻችንም ይደርሷችኋል። ሲሪየስሊ ከእንግዲህ በኋላ በየኤምባሲ ላይ በየኮሚኒቲ እንሰራለን እያሉ የዜጎች አገልግሎት ላይ የሚሰሩ በተለያየ ቦታ ላይ ያላችሁ ለወገኖቻችሁ መተው ችግሮቻችሁን ሊያስረዷችሁ ሲፈልጉ ለመስማት ፍላጎት የምታጡ ችግር ሲፈጠር ችግሩን ለመፍታት ፍላጎት
የምታጡ ኤምባሲ ውስጥ የምትሰሩ አይ ዶንት ኖ እናንተን መታገል ልንጀምር ነው ብዬ ነው የማስበው። ሲሪየስሊ እህቶቻችን ስልክ ራሱ እኮ አነሱ ችግር ላይ ሆኖ ኤምባሲ እንግዲህ ተጠሪነቱ ለስደተኛ ነው አይደል? ችግር ላይ ሆነው እኔ ኤምባሲ ደውሉ ብዬ እኔ በቃ ከአቅሜ በላይ እኔ ጋር ሲመጡ በጣም እየበዛብኝ ኤምባሲ ደውሉ ዳይሬክት እያልኩ የኤምባሲ ቁጥር እዚህ ላይ አየር ላይ እየሰጠው እየደወሉ ቀኑ ሙሉ ከጧት እስከ ማታ እየደወሉ ችግር ላይ ነን ድረሱልን እያሉ ሳይደረስላቸው ይሞቱና ከሞቱ በኋላ ለአስክሬን መሸኛ እንመጣለን ሚዲያ ላይ ለአስክሬን። ስለዚህ እነዚህ ልጆች ሳይሞቱ ኤምባሲ ስልክ ካላነሳላቸውና ካልደረሰላቸው እዛ ሀገር ላይ ኤምባሲ መኖሩ ምንድን ነው ትርጉሙ? ስልክ እንኳን እኔ እሰማለሁ ነው ምርጫ አለ የኮሚኒቲ ምርጫ ላይ እዛ ላይ ያለው ግፊያ ነው። እዚህ ካሉትም ጋር እዛም ካሉ ከሁሉም ኤምባሲ ጋር አንዳንድ መረጃዎች የምንለዋወጣቸው አካላቶች ስላሉ መረጃዎች ይደርሱናል። ለምርጫ የምትጋፉት ህዝብን እናገለግላለን ለዜጎቻችን እንዲንደርሳለን ብላችሁ ነው ስትጋፉ። ግን ስትጋፉ ለምርጫው እንደምትጋፉ ዜጎቻችሁን አይደለም ለመርዳት ለመስማት እንኳን ፍላጎት የምታጡበት ምክንያት ነው እኔ ጥያቄ የሚፈጥርብኝና በትክክል ደግሞ አረቦችን በእህቶቻችን ላይ እንዲጨክኑ የሚያደርገው ኤምባሲዎች ውስጥ የሚሰሩት ትኩረት አድርገው ዜጎቻቸውን ክብር ስለማይሰጧቸው፣ እነሱ ቢያከብሯቸው፣ እነሱ ቢሰሟቸው፣ በችግር ጊዜ 1 2 3 ነገሮችን ሲፈቱ ቢታይ ከዛና የኢትዮጵያ ኤምባሲ በዜጎቹ ላይ ሲሪየስ ነው የሚል ነገር አቋም ይይዙና በእህቶቻችን በወንድሞቻችን ላይ የተለያየ ይሄ ጭካኔ የተሞላበትን ነገሮች የማድረግ ሁኔታዎች ይቀንሳሉ ብዬ ነው የማስበው። ስለዚህ ለዜጎቻችን ለወንድም እህቶቻችን ክብር እንስጥ፣ ብቻ በቸገራቸው ሰዓትም ደግሞ እንቁም እንድረስላቸው የሚለውን ነገር ነው ማንሳት እንፈልገው። ለዚህ ነው ሞትን የምንሰማው፣ ለዚህ ነው መከራ ድብደባን የተለያየ ሰቆቃን የምንሰማው እናንተ ስለማታከብሯቸው ነው። ባለቤቱ አንድ ተረት አለ፣ ቀንዷን የሰበራትን አጥሩን አይነቀንቁ። እንደው ለዚህ ይኸውልሽ ቀንዷን የሰበሯትን ባለቤቱ ቀንዷን የሰበረ ላም ምንድነው ባዳ ደግሞ መጥቶ በአይኗን ይወጋታል የሚል አንድ አባባል አውቃለሁና ይሄ ነው የሚሄደው። ይሄ ተረት ነው የሚሄደው። እኛ ሳናከብር ስንቀር ሌሎቹ ለሞታቸው ለመከራቸው ለስቃያቸው ምንም እንትን አይላቸውም። አንተ የማትሰማቸው ከሆነ የሚሰማቸው ስለሌለ ሌሎቹ ደግሞ ለመግደል ምንም ወደኋላ የሚመልሳቸው አይነት ነገር የለምና ፊሊፒኖች እዚህ ሀገር ላይ በእያንዳንዱ አረብ ሀገር ፊሊፒኒ እንዴት ተከብሮ እንደሚሰራ አንዲት ፊሊፒኒ ሰራተኛዋን በጥፊ ከመታችና ኤምባሲ ደውላ መዳሜ በጥፊ መታ እንኳን አይነሳለት ስልክ አያነሱላቸው። ለዛ ሲሪየስሊ አንዳንድ የምትደነብሩ ገና የኤምባሲ ስም ስንትን ሲል ምንትን የምትሉ ነው ከዚህ መማር አለባችሁ። ነገ በሀቢባ እንግዲህ ሀቢባን የሚያክል ቻሌንጅ የሚያደርግ ብዙዎችን የምትጋፈጥ ሌባን የምትቃወም ሌሎችም ሁሉም በየደረጃው እንዳለ ሁሉ በእነሱ ሁላ የማይመጣበት ምክንያት አይኖርም ነው እያለ ነው። እግርሽን መብላት የጀመረ አውሬ እስከ ራስሽ ድረስ የማይወጡሽ ምክንያት የለውም እያለ ሁኔታዎችን እንትን እያመቻቸ የሚመጣበትና ኤኒዌይ ይህንን ጉዳይ እዚህም ያሉ ስራና ክህሎት ሚኒስቴርም የነገውን እንሄዳለን፣ ሁኔታውንም እንረዳለን። ምንድነው ኤጀንቶችንም ሁለቱንም ስሙን ላኪልኝ፣ የዚህኛውንም አለኝ ያኛውን እዛ ያለውንም ላኪልኝ። ጥያቄዎችን እናቀርባለን። ምን ያህል ሲሪየስሊ ሆነው ደግሞ እንደሚሰሩም በዛው እንከታተላለን። አቡ ስለ ሳውዲ ኤምባሲ ደግሞ እኛ እንትን ለውጭ ጉዳይ ኢሜል መላክ እንችላለን አይደል? ሁላችንም እኔና ተከታዮቼ 900 ምናምን ሺህ ተከታይ አለኝ። ይሄ ሁሉ ሰው ኢሜል ቢያደርግ እኮ ውጭ ጉዳይ ይሰማናል። ውጭ ጉዳይ ነው አለቃቸው የኤምባሲዎች ሰው እንዲሰሙን ስልክ እንዲያነሱልን። በጣም ብዙ ወገኖቻችን እየተሰቃዩ ችግር እየደረሰባቸው እየደወልን ኤምባሲ ስልክ እያነሱልን ለአደጋ እየደረሱልን ስላልሆነ ከሞቱ በኋላ ብቻ ለአስክሬን ስለሆነ የሚደርሱልን
እባካችሁ ወይ ስታፎቹን ቀይሩልን የሚሰማን ብለን ኮምፕሌን ማቅረብ እኮ መብት አለን አይደል? እንደዚህ ጋር እኛ አዎ እንደዚህ አይነት ነገር ነው። እኛ እንግዲህ ሁላችንም እኔም አሁን ከእንግዲህ በኋላ አየው በባለፈው ምንም ማሳያ እንግዲህ አብሮ ኮሚኒቲ ጋር የሚሰራ ሙታል እያለ እንትን የሚል ኢትዮጵያዊ አብረው እየሰሩ የህዝብ እንትን ነኝ ብሎ ማሰብ እጅግ በጣም የሚያሳዝን ነው። ኤኒዌይ ሁላችሁም ያላችሁበት በዚህ ጉዳይ ላይ ድምጻችሁን አሰሙ። በቃ የምትሄዱበት ቦታ እናንተን ሊያገለግል ነው እዛ ጋር የሚቀመጠው። እንኳን ኮሚኒቲ ላይ የሚሰራ ኤምባሲ ውስጥ የሚሰራ አይደለም አንድ ጠቅላይ ሚኒስቴር ሀገር እመራለሁ ብሎ ሲል የህዝቡን የዜጎችን ድምፅ ችግሮቻችሁን እፈታለሁ ብሎ ነው እንትን የሚለውና ሁላችንም ድምጻችንን ማሰማት አለብን የሚለውን ነገር ለማንሳት ነው። እንግዲህ ነገ የምንደርስበትን እናሳውቃችኋለን። ወደ ማታ አካባቢ ብቅ እላለሁ። እንጠብቅሃለን። አንዴ ካልቸኩል ሳትሄድ አንዲት ልጅ ሳውዲ ከፍተኛ ችግር ላይ ናት እያሉ በጣም ወደ 1938 ኮመንት እየተጻፈ ነው እና ልጅቷ ትግባና ምን እንደሆነ ችግሯ ትንገረን። ሜቢ ይገዛ። እሺ ማናት አስገቧት። እሺ እኔ ንግግራችን እስክንጨርስ ነው ኢግኖር ያረኳችሁ እንጂ እንትን አይደለም ማለት አለማየት ፈልጌ አይደለም። እና ቪዲዮ ሰራለሁ ውዶች፣ ቪዲዮ ሰራና ከዛ የሆነ ቀን ላይቭ ላይ ተሰብስበን ሁላችንም እንዴት ኢሜል እንደምናደርግ ለውጭ ጉዳይ አሳያችሁና ቻትጂፒቲን ጠይቄ ቆንጆ ኢሜል አምጥቼ ሁላችንም ለውጭ ጉዳይ ኢሜል እናደርጋለን በቪዲዮ ምላሽ። አቡዬ ቪዲዮ ስትሰሪ የማይሰማሽን ሊያገለግለኝ ነው እዚህ እንትን የሚለው የተቀመጠው ይሄ ስትደውይለት ስልክ የማያነሳ ኦፍኮርስ የተደወለለት ሁሉ ምናልባት ሁሌ ዛሬ የህዝብ አገልግሎት ስልክ ተብሎ ከተቀመጠ መነሳት አለበት፣ መስማት አለበት። ስልክ ተቀምጦ በዚህ ደውሉ ተብሎ ስልኩ የማይነሳ ከሆነ ኦፍኮርስ በዚህ እስከዚህ ደግሞ ቢዚ ካለ እሺ ሌላ ሰው እያናገሩ ነው። እየጠራ የማይነሳ ከሆነ የህዝብ አገልግሎት አይደለም። በማስረጃ ለስንት ጊዜ እንዳልተነሳ በማስረጃ ማለት ነው። እኔ በማስረጃ ነው ማስረጃውን ለጥፌ ነው ቪዲዮ የምሰራው። ለስንት ቀናት ለወራት እየደወልን ለሰዓታት ያልተነሳበት ማስረጃ እያቀረብኩኝ ቪዲዮ ሰራለሁ። ምክንያቱም በጣም ብዙ እህቶቻችን ያው በአይነሽ ሞተች፣ ሳምንት ሙሉ ድረሱልኝ ብላ ሳይደረስላት ሞተች። ስለዚህ ነፍሶች ሳይደረስላቸው እየጠፉ ስለሆነ በሳውዲ አረቢያ ያለው ኤምባሲ ስራው ምንድን ነው? እኔ ሳውዲ አረቢያ ሌላውም ኤምባሲ በእንደዚህ አይነት ላይ ትኩረት አድርጎ የማይሰራ ከሆነ አሁን እኮ ነው ዘመኑ የዲጂታል ሚዲያ ዘመን። ግን ሳውዲ አረቢያ ነው ለምሳሌ ሌላም ቦታ ላይ ነው እንደዚህ አይነት ችግሮች ካሉ ዘመኑ የዲጂታል ዘመን ያመጣልን ሁላችንም። እኔ አሁን ኢትዮጵያ ሁኜ አዲስ አበባ ሁኜ ነው ከአንቺ ጋር የማወራው። ሙቤ የት እንዳለ እንግዲህ የተለያየ ዱባይ አይደል እንግዲህ የተለያየ 3 ሀገር ላይ ሆነን ዲጂታል ሚዲያ መጥቶ መረጃዎችንም እንደዚህ ነው አፕዴት የምንደራረገው። ስለዚህ በዚህ በዲጂታል ሚዲያ ዘመን እኛ አልሰሙንም ብለን አፋችንን በቃ ስላልሰሙን በቃ እንቻለው እንደ ድሮው እህቶቻችን እንደዚህ ከፎቅ ወድቃ ሞተች፣ እንደዚህ ሆነች፣ ሲበስባት እንደዚህ ሞታቸውን እንኳን የማንሰማበት ዘመን አይደለም አሁን ያለው። እያንዳንዱ ቢቸግራት ዛሬ የሆነ ነገር ሲደርስባት ድረሱልኝ ብላ ህዝብን እንዳለ ለመንግስትም መድረስ የሚችልበት ዘመን ውስጥ ያለ ነውና ይህንን እንቻለው የሚባል ዘመን ውስጥ አይደለም ያለ ነው። ይሄ ደግሞ መፈራራት ያሉ ዘመን ውስጥ አይደለም መሆን ያለብን። ችግር ካለ ችግር አለ ብለን ችግር ያለበትን እንትን ይሄ በእርግጥ በትንንሾች በጥቃቅሞች የመወነጃጀሉ ይቀርቶ ፋክት በሆነ እንደዚህ ከአንዴም 3-4 ጊዜ ዜጎቻችንን እንደዚህ አይነት ነገር ሆኗል። ስለዚህ እዛ ያለው ኤምባሲ ዜጎቹን እያገለገለ አይደለም ብለን ያንን ቪዲዮዎችና መልእክቶችን ለሚመለከተው አካል አድርሰን ቶሎ መፍትሄ እንዲሰጥበት ለእህቶቻችን ፈጥኖ የሚደርሱበት ሁኔታዎችን መፍጠር አለብን ነው። እንግዲህ ይሄ በጎ ተጽዕኖ መፍጠር ማለት ከማስረጃ ጋር ነው። እከሌ ስታፍ እከሌ ይኸው በዋትሳፕ ይኸው የተጎዳች ልጅ የተደበደበች ልጅ ይኸው እንደዚህ ልኬለት ይኸው አይቶ ሲን ይላል ተመልከቱ፣ አልመለሰልኝም፣ ይኸው ቀጥታ ስደውልለት ብዬ እኔ ቪዲዮ ስሰራ ከማስረጃ ጋር ነው የምሰራው። የስታፉን ኤምባሲ የሚሰራውን ስታፍ ስም እየጠቀስኩ
ቀኑን እያሳየው የላኩበትን ማስረጃ እንግዲህ አንዲት ልጅ እየተደበደበች እየደማች ላይ ሰንበር እያለ ፎቶ እየላከችልኝ፣ ሎኬሽን እየላከችልኝ፣ ፓስፖርት ኮፒ እየላከችልኝ፣ ድረሽልኝ ሀቢባ እባክሽ ድምፅ ለኤምባሲ አድርሽ እያለች እየላኩኝ የኤምባሲ ስታፍ እያየ ሰውኛ ነው እንግዲህ እያየ ሲን እያለ ካልመለሰ የራሷ ጉዳይ ማለት ነው። ስትሞት አስክሬኗን ለመሸኘት ግን ይመልሳል። ስለዚህ ይህንን ማስረጃ እያጣጠፍኩኝ ቪዲዮ ሰራለሁ። እኛ አስክሬን አይደለም የምንፈልገው፣ በህይወት ወጥተው በህይወት መጥተው ቤተሰቦቻቸው ኤርፖርት ሂደው እንደላኳቸው ኤርፖርት ነው አበባ ይዘው እንዲቀበሏቸው ነው የምንፈልገው። ይህንን ነገር ደግሞ ለዜጎቼ እዛ ጋር እንግዲህ ከዲፕሎማሲ ባሻገር ለዜጎቼ ድምፅ ትሆኑልኛላችሁ በሚል ነው አደለ? እዛ የኮሚኒቲ ኤምባሲው የዜጎች ክፍል ምናምን ነገር የሚባለው የሚሰራው በእንደዚህ አይነት ሁኔታ ነገሮች መሰራት አለባቸው። ትኩረት ሰጥተው መስራት አለባቸው። ካልሰሩ ደግሞ እንዲህ ወተን እያጋለጥ ወደኋላ እንዳትሉ። ማንን ነው ይሄ መወነጃጀሉን ለማደፋፈር አይደለም። ለዜጎቻቸው ነቅተው የማይሰሩ ከሆነ በቃ እነሱ ከፈለጉ ሌሎች የሚሰሩትን ሳህንም አጥቦ ሽንት ቤትም አጥቦ ወይንም ግመልም ጠብቆ ይብላ፣ ቦታውን ይልቀቅና ዜጎቹን በአግባቡ ሊያገለግል የሚችል ሰው እዛ ቦታ ላይ መግባት አለበትና መስራት አለበት የሚለው ነው ሐሳቤ። ኤኒዌይ ሳትፈሩ ቪዲዮዎችን ስሩ፣ መልእክቶቻችሁ ደግሞ ለሚመለከተው ይድረስ። ኤግዛክትሊ። ልጅቷ ካልገባ እንዴት ነው የምናውቀው? ጋይስ ቤቷ ልሂድ እኔ። የታለች እህቴ? በሳውዲ አረቢያ ከፍተኛ ችግር ላይ ናት። የታለች እኮ ትግባ፣ ይኸው በሩ ክፍት ነው። ዝም ብሎ ኮመንት መጻፍ ነው እንዴ ውዶቼ? ማናት? የታለች? እኔ ነኝ ትበል እኮ። ይሄ እኮ ነው እኮ ችግራችሁ። ወይ ችግር ላይ ያለውን አካል ሜንሽን አታደርጉም፣ ዝም ብላችሁ ኮመንት ኮፒ ፔስት ብቻ። ማናት ልጅቷ? የታለች? የታለች? አታቁም። በቃ የሆነ ሰው ጻፈ፣ ኮፒ ፔስት አደረጋችሁ። አታቁም ማን እንደሆነ፣ ኮመንቱን ማን እንደጻፉ አታቁም። ገዝተ ዝግ ነው። እዚህ ቤት በህይወቱ ገዝተ ተከፍቶ አያውቅም። እኔ ነኝ ችግር ላይ ያለሁት ብላ ትጻፍ። እህቴ ችግር ላይ ናት ያለችው አካል እናንተ ኬታ አምጥታችሁ ነው ኮመንቱን ኮፒ ፔስት አርግታችሁ ያበዛችሁት? ድምፅ የሆናችሁለት አካል ማን እንደሆነ አታውቁም። አለች። የታለች? እኔ ነኝ ትበል። ስሟ ማን ነው? ስም የላትም። ሜንሽን አርጉ። ስሟን ሜንሽን ካረጋችሁ ሞዴሬተሮች ያስገቧታል። ሞዴሬተሮች ፕሊስ ስሟን ሜንሽን ካረጉ፣ ችግር ላይ ነኝ ያለችዋ ልጅን ስሟን ሜንሽን ካረጉ አስገቧት። አበባ ሚልክ ሰው እናስገባም። አበባ እንፈልግ። ሜንሽን ያደርጓትና እናስገባታለን። ሁላችሁም ሜንሽን አድርጓት። ችግር ላይ ነኝ ያለችዋል ልጅ ሜንሽን። እስከዛ ድረስ የቅልቦች ፔጅን ፎሎ አድርጉ። እስቲ 6 ዓመት ሙሉ 700 ሺህ አልገባህም አይደል? ኧረ 100 ጋይስ ፎሎ አድርጉት ቅልቦችን 69,600 እስኪ አሁን አይኔ እያየ 70 ሺህ ይግባ። ሌትስ ጎ 400 ሰው ነው የቀረ። 3,800 ሰው ፎሎ አድርጋችሁታል። አሁን ድፈኑት። ሌትስ ጎ ሁላችሁም። ማሻአላ ፍጥነታችሁ እንዴት ያስደስታል። 100 ነው የቀረው 70 ሺህ ለመግባት። አንበሶች እኮ ናችሁ። ማሻአላ 70 ሺህ ኮንግራጁሌሽን ጎበዞች፣ አንበሶች ናችሁ። ትችላላችሁ። ማዬ ትሙት። ጀመር ቅልቦቹ ፎሎ ያደረጉት እንዳለ የኔ ቤተሰቦች ናቸው። እኔና ቅልቦች ስንተዋወቅ ቲክቶክ ላይ 11 ሺህ ነው 12 ሺህ ፎሎ ነበር ካል ተስፍሽ። እኔ ቪዲዮ አልሰራም ምናምን እንዲሁ እኔ ቤት ስትመጣ ነው እንዳለ የኔ ቤተሰቦች ናቸው፣ የኔ ልጆች ናቸው ፎሎወሮችክ። እውነት ነው እሱ እናምናለን። የኔ ልጆች 70,300 አንበሶች የለችም። ግን ኮመንቱን ኬት አምታችሁ እንደጻፋችሁ ታላቅ
አያችሁ፣ ዝም ብላችሁ ነው ድምጻችሁ ዝም ብላችሁ ነው ብታባክኑት። ኮፒ ፔስት አታርጉ፣ ሜንሽን አርጉ። ሌላ ጊዜ ሰው ችግር ላይ ነኝ ሲል ያንን አካል ሜንሽን አርጉት። ኮመንት ኮፒ ፔስት ማድረግ የሰው ኮመንት መስረቅ ነው፣ የሰው ሀሳብ መስረቅ ነው። ባለቤቱን ችግር ላይ ነኝ ያለውን አካል ሜንሽን አታውቁም? አለች እኮ ሜንሽን አይደለም ውዶቼ፣ ሜንሽን አታውቁም? ሜንሽን ምንድን ነው? አት ዩዘር ኔሟን ማለት ነው። አት እያረጋችሁ እንግዲህ ምን ማድረግ አንችልም። እናስገባት ነበረ አለች ብላችሁ ነው የምጽፉት። አለች የሚለውን ብነካ እሷን ማስገባት አልችልም። ሜንሽን ግን ብታረጓት ሞዴሬተሮች ማስገባት ይችላሉ። ይሄ ሁሉ ተመልካች ሜንሽን አያውቅም። አሁን ሜንሽን አወቃችሁ። ሜንሽን ማለት እንዲህ ነው። የችግሩን ባለቤት ሜንሽን ስታረጉት እናገኘዋለን። ሞዴሬተሮች ሰሊምን አስገባት። ሰሊም ነው የሚለው ስሟ። እሺ አሁን ስትጽፍ ያስገቧታል። ምን ስሟ ሜንሽን ስለተደረገ አወቅናት። ሰሊም ጻፊ ክፍተት ስጧታ ቦታ እንድትጽፍ። ወይ አበባ አለሽ ሰሊም ጻፊ። የሆነ ነገር ሜንሽን እየተደረግሽ ነው። ሰሊም ግን እኮ የሴት የወንድ ስም ነው። እየጻፈች አይደለም። ይሄኔ እሷ ወታለች። እናንተ እስካሁን ድምጽ እየሆናችኋት ነው። የለችም ውዶቼ። ሜንሽን እያደረጋችኋት ያላችኋት ልጅ ኮሜንት ላይ የለችም። ጻፊ የሆነ ነገር ሞዴሬተሮች ካገኛቸው ታስገቧት። አበባ አለሽ መጻፍ ካልቻልሽ ኮመንት፣ አበባ ካለሽ አበባ ስጪ። እየጻፈች ነው ይታለች። ያው 21 አገኘች። አይ ሰሊም ነው የሚለው። አንቺ ሌላ ሰው 21 በስህተት ሌላ ሰው ነው ያስገባሽው። አማራ የምትባል ነው ያስገባሽው። ማራ ሜንሽን እየተደረገች ያለችው ሰሊም ነው። SELIM ኢንቫይት አድርጌሻለሁ። 21 አቡዬ ወይማ እሷ ናት መጀመሪያ አማራ የምትባለው ናት እኮ ሜንሽን ሲያደርጓት የነበረው። ግን ይሁ ሜንሽኑ ይተሽሙ ሰሊም ነው የሚለው ማሪ። አዎ ግን አውቀው ነው መጀመሪያ አማራ የምትባለው ናት። እሷ ነበር ስትጽፍ የነበረው። የእሷን ኮመንት ነበር ኮፒ ሲያደርጉ የነበረው ኖ ከዛ ነው ሰሊም የሚለው ሜንሽን አድርጉ ስትይ ሰሊም የምትባለው ራሷን ሜንሽን አደረገች። ሁሉም ኮፒ ያደረጋት። ስለዚህ ትክክለኛ የችግሩ ባለቤት አማራ የምትባለው ናት። አዎ መጀመሪያ ያየሁት አማራ የምትባለው። እሺ አማራ የጻፊ እሺ አስገቢያት። እሷ ከሆነች እሺ ማሪ መስሎኝ ነው። እሺማ